ያሰፋ እባላለሁ። አውቶራይዝድ አካውንታንት ሂሳብ ባለሙያ ነኝ። የዳሽን የባህል ምግብ እና መጠጥ ኃላፊነቱ የተወሰነ የግል ኩባንያ በማማከር ስለምሰራ እንደ ፋይናንስ ማኔጀርም ስለምሰራ በዛ መሰረት ለስልጠናው ተመርጬ መጥቼ ስልጠናው ወስጃለሁ። በነገራችን ላይ የሂሳብ ባለሙያም ብሆን ታክስ ዕውቀቴ ውስን ስለነበረ 13 ሞጁሎች መውሰዴ ያንዳንዱን ለማማክራቸው ድርጅቶች ህጉን አውቀው እንዲከፍሉ በወቅቱ እንዲከፍሉ ባለማወቃቸው ቅጣት ውስጥ እንዳይገቡ ታክስ ማሳወቂያ ጊዜውንም ጠብቀው እንዲከፍሉ ያማከርኩ ነው። ስለዚህ ሞጁሎቹ በቂ ናቸው ብዬ አስባለሁ። ምናልባት የ90 ቀኑ በቂ ነው አይደለም፣ እሱ የሰዓት እጥረት ገምግማቸው ወደፊት ልታሻሽሉ ትችላላችሁ። ግን ታክሶቹን ህጎች ጠቅላላ የጉምሩክም ጨምሮ ስለሆነ እኔ በጣም ጠቅሞኛል። ድርጅቶቼንም ከቅጣትን እና ተሸላሚም እንዲሆኑ አበረታታለሁ ማለት ነው ያማከርኩ። ብዙ ጊዜ ገቢዎች ሄጄ የነበረ መረጃዎችን መመሪያዎችን መጠይቀው፣ አሁን ግን ሞጁሎቹ ከወሰርኩ በኋላ ቀጥታ ዶክመንቶችንም አለኝ። ስልጠናውንም ደግሞ በተግባር ስለተማርን ጠቅሞኛል። በታክስ ህጎች የበለጠ ዕውቀቴን ጨምሯል ማለት ነው እና ግለሰቦችንም አልጠይቅም፣ ገቢዎችንም መልስ ቀንሶልኛል ማለት ነው። ማንም ታክስ ከፋይ በተለይ ስልጠናውን የገቢዎች ሚኒስቴር በማመቻቸቱ ጊዜያቸውን አመቻችተው ቢወስዱ ተጠቃሚ ይሆናሉ፣ ከተጠያቂነትም ይገላገላሉ ብዬ አስባለሁ። አመቻችተው ጊዜው አጭር ነው፣ ስለዚህ ይሰልጥኑ ላለው ታክስ ባለማወቅ ከቅጣት አይዳንምና ዕውቀቱ በቂ በጣም አስፈላጊ ነው ብዬ አምናለሁ። ካሪኩለሙ የተጠናው ካሪኩለም በጣም ጥሩ ነው ብዬ ነው የማስበው። ሰልጥኑ፣ ሀገርን አሳድጉ፣ የታክስ ግዴታችሁን ተወጡ፣ ግብር ከፋዮች እላለሁ። አመሰግናለሁ።